በቀን ውስጥ የምንጠቀማቸው ብዙ አይነት ሶፍትዌሮች ይኖራሉ። አፕሊኬሽኖች የስልኮቻችን ሊሆኑ ይችላሉ። ደግሞ በኮምፒውተሮቻችን የምናያቸው ብዙ ሶፍትዌሮች ሊሆኑ ይችላሉ። ዌብሳይቶች ሊሆኑ ይችላሉ። ዌብ አፕስ ሊሆኑ ይችላሉ። ግን እነዚህ ሁሉ እንዴት ይሰራሉ ብለው አስበው ያውቃሉ? እንግዲያውስ በዚህ ቪዲዮ ሶፍትዌሮች፣ ዌብሳይቶች፣ ዌብ አፕስ እንዲሁም እያንዳንዱ በኮምፒውተሮቻችን ላይ የምንጠቀማቸው ነገሮች እንዴት እንደሚሰሩ ዋናና መሰረታዊ የሚባሉትን ነገሮች አብረን እንመለከታለን። መልካም ቆይታ ይሁንልዎ። እያንዳንዱ ሶፍትዌሮች ሶስት መሰረታዊ የሚባሉ ኮምፖነንትስ ወይም ሌየሮች አሉ። ከዚህ ውስጥ የመጀመሪያው ፍሮንት ኢንድ እንለዋለን ወይም ደግሞ ፕሬዘንቴሽን ሌየር እንለዋለን። ይህ ሌየር በዋነኝነት ስራው ለኛ የምናየውን ነገር የምንነካውን ነገር እያንዳንዱን ከፊት ለፊት ሆኖ የሚያሳየን ነው። ልክ እንደ ቃሉ ፕሬዘንት የሚያደርግልን ነው ማለት ነው። ፕሬዘንት ማድረግ ብቻ አይደለም፣ እኛ የምናስገባቸውን ዳታዎች ተቀብሎ ወደሚቀጥለው ሌየር የሚያስተላልፍልን ነው ማለት ነው። ይህ ሌየር የሚሮጠው ወይ የስልክ አፕሊኬሽን ከሆነ ስልኮቻችን ላይ ነው የሚሮጠው። በአጠቃላይ ምን ይባላል? ክላይንት ሳይድ ላይ ነው የሚሮጠው ማለት ነው። ኖት ኦን ሰርቨር ላይ የሚሮጥ አይደለም፣ ክላይንት ላይ ነው የሚሮጠው። ብራውዘሮቻችንን ከፍተን አንድ ዌብሳይት ጽፈን ሰርች ስናደርግ የሚመጣልን ዳታ ሁሉ ራን እያደረገ ያለው እዛው ኮምፒውተሮቻችን ላይ ነው ማለት ነው። ወይም ደግሞ እዛው ስልካችን ላይ ነው እየሮጠ ያለው ማለት ነው። ስለዚህ ይሄኛው ፕሬዘንቴሽን ሌየር ይባላል ማለት ነው። ጥሩ ምሳሌ ሊሆን የሚችል ሁላችንም ስልክ እንጠቀማለን። ስልካችን ላይ ከፍተን ሜሴጅ ለአንድ ጓደኛችን ቀጠሮ ቢኖረን እና ሜሴጅ ለመላክ ብንፈልግ ሜሴጁን አፑን ከፍተን ከላይ የሚመጣው ቱ የሚል አለ። ከዛ ደግሞ ሜሴጆች የምንጽፍበት ኮምፖዝ የምናደርግበት አለ። ከዛ ሴንድ የምናደርግበት አንድ በተን አለች ማለት ነው። ይሄ ፍሮንት ኢንድ ይባላል ማለት ነው። ስለዚህ ሜሴጆቻችንን እንጽፋለን፣ ለማን እንደምንልክ ከላይ እንጽፍና ሴንድ ስንለው ዳታውን ይቀበልና ወደ ባክ ኢንድ ያሳልፋል ማለት ነው። ስለዚህ ሁለተኛው ሌየር ምን ይባላል? ባክኢንድ ይባላል ማለት ነው። ባክኢንድ ፕሮሰስ የሚደረግበት ማኔጅ የሚደረግበት እያንዳንዱ ቢዝነስ ሎጂኮች ኢምፕሊመንት የሚደረጉበት ቦታ ነው። ይህ ቦታ ተለምዶ ወይም ብሬን ኦፍ ዘ ሶፍትዌር ይባላል። እያንዳንዱ የምንሰራቸው ነገሮች እያንዳንዱ ቤዝድ ኦን ዘ ሪኳየርመንት የምናደርጋቸው ነገሮች የሚቀመጥበት የሚሰራበት ቦታ ስለሆነ ማለት ነው። እያንዳንዱ ቢዝነስ ሎጂካችን እዛ ስላለ ማለት ነው። አሁን ባነሳነው ምሳሌ መሰረት ለምሳሌ ለጓደኛችን ስንት ሰዓት ነው ቀጠሯችን ብለን ላስተላለፍነው መልእክት ባክኢንድ ላይ ደርሶ ምን ያደርጋል? ቴሌ ሰርቨር ጋር ነው የሚሄደው ማለት ነው። የቴሌኮም ሰርቨር ወይ ሳፋሪኮም ሊሆን ይችላል። ኤኒ ሰርቨር ላይ ይሄድና መጀመሪያ ላይ የሚሰራቸው ስራዎች አሉ። ለምሳሌ ይህንን ሜሴጅ ለመላክ ሳንቲም አለ፣ የመጀመሪያው ስራ ነው። ቼክ ያደርጋል። ሳንቲም ከሌለን ይህንን ሜሴጅ ልልክ አልችልም የሚል ደግሞ ድጋሚ ትራይ አድርግ የሚል ሜሴጅ መልሶ ይልክልናል ማለት ነው። ሁለተኛው ደግሞ ይሄ ማደርሰውለት ሰውዬ ስልኩ ክፍት ነው ወይ ዝግ ነው ወይ፣ ከዛ ደግሞ በእኛ ኔትወርክ ከቨሬጅ ስር ውስጥ ነው ያለው ሰውዬው ወይ የሚለውን ደግሞ ቼክ ያደርጋል ማለት። ከዛ በኋላ ሰውዬው ይህንን ሁሉ ካሟላ ሜሴጁ ይደርሰዋል ማለት ነው። ሜሴጁ ሲደርሰው ስለደረሰው ብቻ ዴሊቨሪ ሪፖርት ለኛ ሊደርሰን ይችላል ማለት ነው። ስለዚህ ባክኢንድ ፎርዝ አለው። እያንዳንዱ ብዙ ፕሮሰሶች የሚደረጉበት ቦታ ነው ማለት ነው። ይህንን ፕሬዘንት ያደረግነው ወይም ፕሬዘንት የተደረገውን ፕሬዘንቴሽን ሌየር ላይ የተቀመጠውን ዳታ ወደ ባክኢንድ አሳለፍን። ባክኢንዳችን ወይም አፕሊኬሽን ሌየር ይባላል። እሱ ሌየር ይኖረናል። ከዛ ደግሞ እሱን ከያዝን በኋላ ወደ ሶስተኛው ሌየር ያልፋል። ዳታ ሌየር ይባላል ማለት ነው። ይህ ዳታ ሌየር እያንዳንዱን የሰራናቸውን ሪኩዌስቶች ሊሆኑ ይችላሉ፣ ፕሮሰስ የተደረጉ ኢንፎርሜሽኖችን ሊሆን ይችላል የምናስቀምጥበት ቦታ ነው ማለት ነው።
እዚህ ይሄ ሲቀመጥ በሁለት አይነት መንገድ ሊሆን ይችላል። ኤስኩኤል ሊሆን ይችላል፣ ኖ ኤስኩኤል ሊሆን ይችላል ማለት ነው። ኤስኩኤል ነው ካልን ስትራክቸራል ኪሪ ላንጉጅ ይባላል። እሱን ያስቀምጥልናል ማለት ነው። ሁለተኛው ደግሞ ኖ ኤስኩኤል የምንለው ነው። እሱ በዶክመንት ፎርም እያንዳንዱን ያስቀምጥልናል ማለት ነው። በቅድም ባነሳነው ምሳሌ መሰረት ቴሌ ለምሳሌ የሄደውን ሜሴጅ ያስቀምጣል። ሲያስቀምጥ እንደራሱ ፖሊሲ ለምን ያህል ጊዜ እንደሆነ አላቅም፣ ግን ያስቀምጣል። ሲያስቀምጥ ላኪው ማን ነው? ተቀባዩ ማን ነው? ሜሴጅ ውስጥ የተላከው መቼ ነው? ምንድን ነው ሜሴጁ ኮንቴንቱ? ከዛ መቼ ተላከ? በስንት ሰዓት ተላከ? ሰውየውስ ደርሶታል ወይ አልደረሰውም ወይ የሚሉትን መረጃዎች ይይዛል ማለት ነው። እዛ እንደ ፖሊሲው እንደየአስፈላጊነቱ ለሆነ ኬዝ ተፈልጎ ከሆነ ደግሞ ከዛ ደግሞ አውጥቶ ይሰጠናል ማለት ነው። ስለዚህ ያወጣው ስላስቀመጠ ነው ማለት ነው። የተቀመጠበት ቦታ ደግሞ ዳታቤዝ ይባላል ማለት ነው። ስለዚህ አጠር ባለ መንገድ ይህንን ኮንክሉድ ስናደርግ እንዴት እንደሚሰሩ ኮንክሉድ ስናደርግ 3 ሌየሮች አሉ። አንደኛው ፕሬዘንቴሽን ሌየር የምንለው ነው፣ ፍሮንት ኤንድ የምንለው ነው። ሁለተኛው ባክኤንድ ወይም ደግሞ አፕሊኬሽን ሌየር የምንለው ነው። ሶስተኛው ደግሞ ዳታ ሌየር ወይም ደግሞ ዳታቤዝ የምንለው ነው ማለት ነው። የዛሬው ቪዲዮአችን ስለዚህ የሚቀጥለው እንድሰራላችሁ የምትፈልጉት ቪዲዮ ካለ ለሚኖ ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ።